ምናልባት ትንግርቱ ያውን የአብይ አህመድ አገዛዝ ያለበት ቁመና እንግዲህ አሜሪካውያን ምስራቅ አፍሪካ ላይ ትርምስ እንዲፈጠር ከቁጥጥር ውጪ እንዲወጣ አይፈልጉም። አብይም ባይደግፉትም እንኳን ለጊዜው ኢትዮጵያ ውስጥ ካሉት ኃይሎች አንፃር እንደው ለተወሰነ ቀናትም ቢሆን መረጋጋትን ይዞ ሊቀጥል ይችላል ብለው አሁን መደናበር ውስጥ ያለ አገዛዝ ነው። ብዙ ነገር ከጁ እየወጣ ነው። ትንሽ ነገር ያስደነግጧል። እነሱም ባለፈው የገመቱት አለ ለዜጎቻቸው ያስተላለፉት መልእክት ላይ። ስለዚህ ይሄንን አገዛዝ እንዲህ አይነት ዱላ፣ እንዲህ አይነት ወቀሳ፣ እንዲህ አይነት ክስ የምናመጣበት ከሆነ ድንገት ሸብረክ ይላል። ያ ደግሞ ሳንዘጋጅ ያ ነገር ከሆነ ጣጣው ለኛም ጭምር ነው ብለው እንደው በዛች ጊዜ ላይ ይሄንን ከአብይ አህመድም አገዛዝ ያው ተቃውሞ እንደሚመጣባቸው እንገምታለን። ያ ተጨምሮ ይሄንን መግለጫ አስበውታል፣ ቀይሮ ደግሞ በዚህ መልኩ አምጥተውታል ብሎስ መገመት አይቻልም? እንግዲህ በዋናነት የሚወስነው ኢትዮጵያ ውስጥ ያለውን ለውጥ የኢትዮጵያ ሕዝብ ፍላጎት ነው። የኢትዮጵያ ሕዝብ የሚፈልገው ነው የሚሆን። ይሄ አገዛዝ የሚፈልገው አይደለም እንዲሆን የሚፈልገው ወይንም ሌሎች ኃይሎች የሚፈልጉት አይደለም ኢትዮጵያ ላይ የሚሆነው። ለኢትዮጵያ ሕዝብ ምግብ ሊሆንለት አይችልም ይሄ አገዛዝ። ለኢትዮጵያ ሕዝብ ሰላም ሊያመጣለት አልቻለም ይሄ አገዛዝ። ስለዚህ የሕዝቡ ፍላጎት እኛ ፈለግነውም አልፈለግነውም ዛሬም ሆነ ነገ ለውጥን ከፈለገ ኢትዮጵያ ሕዝብ ያንን ለውጥ ማሳካት የሚችልበት እድል አለ ማለት ነው። ስለዚህ እነሱ ስቴትመንት ኢሹ ስላደረጉና ስላላደረጉ አይደለም፣ እንደውም በዋናነት ለሕዝብ ለዲሞክራሲና ለተሻለ ሰላም በአገሪቷ እንዲመጣ ያላቸውም ስትራቴጂክ ኢንትረስት በዛው ሊጠበቅ ስለሚችል በቀጠናው ላይ ከዚህ የኢትዮጵያ ሰላም የአሜሪካ ፍላጎት እንደሆነ አውቃለሁ። በቀጠናው ላይ ያለው የኢትዮጵያ ሰላም ማለት ምን ያህል ስትራቴጂክ ጥቅም እንዳለው ጂኦፖለቲካሊ ሁላችንም የምንገነዘበው ነው። ግን እነሱ ይሄንን ስቴትመንት ስላወጡና ስላላወጡ በአገዛዙ ላይ የሚደርስ የተለየ ጫና አለ ብሎ ማሰብ ትክክል ነው ብዬ አላስብም። ግን በተለየ መልኩ መሳይ ምንድነው እንዳልከው እንደዚህ አይነት መግለጫዎች መጀመሪያ ላይ በተለይ ያወጡት መግለጫ በህዝብ ላይ እየደረሰ ያለውን ሁኔታ በቀጥታ ኮንፍሮንት ማድረግ መፈለጋቸው፣ ያለውን ሁኔታ መግለጽ መፈለጋቸው በተጨባጭም ለኢትዮጵያ ህዝብ ያላቸውን አሜሪካዎች ለሰብአዊ መብት ያላቸው ለሰብአዊ መብት ጥበቃ ከዚህ በፊት እናውቃለን። እንግዲህ በዚህ ፕሪንሲፕልድ ናቸው። ለሰብአዊ መብት ጥበቃ ያላቸውን አቋም እናውቃለን ከዚህ በፊትም። ከዚህ አንፃር ያወጡት መጀመሪያ ላይ የገለጹት ስቴትመንት በትክክል የአሜሪካን መንግስትና የአሜሪካን መንግስት ባህሪ ይገልጻል ብለን የምናስበው እንደውም በተቃራኒው ከዚህ ሸብረክ ብለው ሌላ የተለየ ቬግ ስቴትመንት ማውጣታቸው ህዝቡ በሌላ መንገድ እንዲረዳቸው ሀገራት ይህንን መግለጫ የተመለከቱ ቀጠናው ላይ ያሉ ሀገራትም እንደዚህ የሚያደርጉ ከሆነ ስለዚህ አንተ እንዳልከው በአንድም በሌላ መልኩ የሚያወጡት ስቴትመንት ላይ ሁላችንም ኮንፍሮንት እናደርጋቸው እያሉ ሌሎች ሀገራትም በዚህ መንገድ ከመንግስቱ በተቃራኒ ቆሙ የአሜሪካ መንግስት ለሚያወጣው መግለጫ ቁብ የማይሰጡ አገዛዞች እየሆኑ ሊሄዱ የሚችሉበት እድል ይበረታ ነው ወይንም ያደገ ከፍ ያለ ነው የሚሆነው ብዬ ነው ማስበው መሳይ። ከዚህ አንፃር አንተ እንዳልከው በቀጥታ የአብይ አህመድ ስርዓት ላይ ከፍተኛ ጫና ያሳድራል። ከጠበቅነው ከገመትነውም ጊዜ በፈጠነ መልኩ አገዛዙ ሙሉ ለሙሉ እንዲወድቅ ያደርጋል ከሚል ሐሳባቸውን ቀይሯል የሚለው ነገር እንግዲህ እነሱ ሐሳብና አስተያየት እስኪሰጡበት ድረስ እኛ ልንገምት ነው የምንችለው። እኔ በዛ ምክንያት ነው የሚለውን ለመቀበል እቸገራለሁ። እኔ መግለጫውን ከማውጣቱ በላይ ከባዱ መግለጫውን መቀየሩ ነው ብዬ ነው ማም ለመቀየሩ መስጠት የሚቻል ምክንያት የለም በኤምባሲው በኩል። ለማውጣቱ ግን መጀመሪያ ላይ ድሮን ስትራይክን በተመለከተ ላወጡት ስቴትመንት ግን በርካታ ኤቪደንሶችን ጀነሬት ማድረግ ይችላሉ። አሳማኝ የሆኑ ምክንያቶችን መደርደር ይችላሉ። አገዛዙን እያደረገ ያላቸውን የድሮን ጥቃቶች በጣም ተጨባጭ የሆኑ በጣም በርካታ ሲቪሊያኖችን ታርጌት ያደረጉ በጣም ብዙ ሪፖርቶች ስላሉ እሱን በማጋራት ይሄንን ስቴትመንታቸውን አቋማቸውን ማጽናት የሚችሉበት እድል ነበር ብዬ ነው ማስበው። አሁን ያደረጉት ነገር ትግርቱ ይሄ የአሜሪካ መግለጫ በርግጥ የአሜሪካ አቋምን በራሱ ከመግለጫውም ተረተናል። የፋኖን ትግል እንዴት እንደተረዱት የአማራ ህዝብ ትግል ያው የተጨበጠ አቋም ይዛችሁ ነው ብለውም ሲገልጹ ምናልባት እስካው የሚደረገውንም ትግል እውቅና አልሰጡም ወይ? በዚህ ደረጃ የአማራ ህዝብ ዋጋ እየከፈለ እያየን እኮ ነው። የሚመላለሱት ወደ ትግራይ ነው። የሌሎች የአውሮፓ አምባሳደሮችም በአማራ ህዝብ ላይ የደረሰው ነገር ይህን ያህል ትኩረት እንዳልሰጡ ባለፉት 2 ዓመታት አይተናል። ሚዲያዎችም ጭምር ትግራይ ካለው የአማራ ህዝብ ከሚደርስበት አንፃር ስንመለከት አንዳንድ ጊዜ ማወዳደር በርግጥ ከባድ ቢሆንም በዚህ ደረጃ ትኩረት መንፈግ ግን የጤና አይደለም ብለው የዚህ የምዕራብ ሀገራትን አቋም የሚወክሱ የአማራ ተወላጆችም ሌሎች ኢትዮጵያውያኖችም አሉ። ሆነም ቀረም ግን ፋኖም ኦላም መልስ ሰጥተዋል።
መልሶቹን እንዴት አየ? ፋኖ በዚህ ደረጃ ዲፕሎማሲ ላይ በጣም ደካማ ነው። ከአውደ ውጊያና ከዚህ ከወታደራዊ እንቅስቃሴው ባሻገር እነ አሜሪካንን ጨምሮ ትርጉም ያለው ለውጥ ማምጣት የሚችሉ ሀገራት ላይ ብዙም ዲፕሎማሲ መስራት አልቻለም ፋኖ። አሁን ግን ዛሬ የወሰደው እርምጃ በጣም የሚደነቅ ነው። አንደኛ ስለምን እንደሚታገል በግልጽ በሚገባቸው ቋንቋ ማስተላለፉ፣ ሁለተኛ ደግሞ ቅድመ ሁኔታ ያለው ወደፊት የሆነ ነገር እንኳን ቢኖር ቅድመ ሁኔታዎቹ ምን እንደሆነ በግልጽ ያስቀመጠበት በመሆኑ ፋኖ በፖለቲካም የተሻለ አቅም እንዳለው ያሳየበት መግለጫ ነው ተብሏል። እንዴት አየው? የኦላም ተመሳሳይ ነው። ኦሮሞ ነጻነት ሰራዊትም ቀደም ሲል አንተም በዝርዝር አስቀምጠዋል። ከአብይ አህመድ ጋር የሚደረግ የሰላም ድርድር ከንቱ ልፋት ነው። ሰውየው ሰላምን የሚረዳበት መንገድ ሌላ ነው። ለሱ ሰላም ማለት በኃይል ሰዎችን በፍርሃት ቆፈን ውስጥ አስቀምጦ ጸጥ ማሰኘት ነው ለሱ ሰላም። ያ በሆነበት ሁኔታ የምናደርገው የሰላም ድርድር ውጤት የለውም። ይልቅስ ይሄን አድርጉ ብሎ የኦሮሞ ነጻነት ሰራዊትም ቅድመ ሁኔታዎችን አስቀምጧል። እንዴት አየው ግን? በተለይ ፋኖ በዝርዝር የተቀመጠ አብይ አህመድ ይፈጽሟል ብለን ልንጠብቅ የማንችላቸውን ነገሮች ነው፣ ግን በትክክል መሆን ያለባቸው ነው በዝርዝር ያስቀመጠው። በነገራችን ላይ ግፍ እየደረሰበት የአማራ ህዝብ እንደ ጨቋኝ ነበር ትርክቱ ሲነገር የነበረው ትርክት። የህልውና አደጋ ገጥሞኛል፣ በጣም በርካታ ህዝብ እያለቀብን ነው፣ እየተፈናቀልን ነው፣ ህዝብ ረሃብ እየተጎዳ ነው፣ እየተወረርን ነው፣ ጦርነት ታውጆብናል፣ ከተሞቹ ይነዳሉ፣ ህዝቡ ይፈናቀላል እያልን እየተናገረን ኦኬ ሀገሪቱ ውስጥ ያለው መሰረታዊ ትርክት ግን ተስፋፊ ኃይል መጣብህ፣ ጨቋኝ ኃይል መጣብህ፣ ገዳ ኃይል መጣብህ፣ አህዳዊ ስርዓት ሊጫንብህ ነው፣ ጸረ ፌደራሊስት የሆነ ኃይል ሊመጣብህ ነው፣ የቋንቋን የሃይማኖትንና የህዝብን ብዝሃነት ወይንም የብሔር ብዝሃነትን የማያከብር ኃይል እየመጣብህ ነው ሲባል ነበር የነበረው ትርክቱ መሰል በጣም ለረጅም ጊዜ ማለት ነው። ይሄ በዲፕሎማሲው ዘርፍና ለሌሎች ሀገራት የተሸጠውን ስቶሪ የማያካትትም ቢመስለው ሰው አለ። አብዛኞቹ የዲፕሎማቲክ ተቋማት ላለፉት በርካታ ዓመታት ይሸጡ የነበረው ትርክት ይሄ የኢትዮጵያን የችግር መሰረት የሚያደርጉ የፌደራሊዝም ስርዓቱ መሰረት ችግር አድርገው የሚያቀርቡ የጸረ ምዕራባውያን ትርክት ባለቤት አድርገው የሚያመጡት ኃይል የኢትዮጵያን ታሪክ ሁላ በመክሰስ በነገራችን በዚህ ሂደት ውስጥ በዋናነት የአማራን ህዝብ ተጠያቂ አድርጎ ለማቅረብ የሚሰሩ ስራዎች በጣም በርካታ ነበሩ። የተቀየረ አይደለም። የሚገርምህ ነገር በተወሰነ መልኩ ይሄንን የትርክት የተዛባ ትርክት በተለይ በዲፕሎማቲክ ኮሚኒቲው በኩል ለመቀየር ጥረት የሚደረግባቸው እድሎች ነበሩ፣ የባከኑ እድሎች አሉ። ከዛ በኋላ በተቀናጀ መንገድ ይሄንን ለመስራት የተሰራ ስራ ትልቅ ነው ብሎ መናገር አይቻልም። የአማራን ፖለቲካ ላለፉት 30 እና 40 ዓመታት ተሰብረው አማራ ራሱን ፖለቲካሊ እንዳያደራጅ በማድረግ እንደዚህ አይነት ትርክቶችን ለመቀየር የሚያስችል እድል እንዳይፈጠር አድርገዋል። እነዚህ ትግሎች እና ይሄ ትግል እየፈጠረ ያለው የትርክት ለውጥ ግን አለ። ለምሳሌ አምባሳደሩ ራሳቸው ኢሹ ባደረጉት ስቴትመንት የዛሬ 7 ወር 8 ወር አካባቢ ይመስለኛል በዛው ስቴትመንታቸው ራሱን ፋኖ እያለ የሚጠራው ኃይል ብለው ነበር መግለጫ ሲሰጡ የነበረው። የምታስታውስ ከሆነ ኦኤልኤን ጀነራስሊ ነበር አድሬስ ያደረጉት። ፋኖን በተመለከተና የአማራን ህዝብ ትግል በተመለከተ ደግሞ ራሱን ፋኖ እያለ የሚጠራው ብለው ኢቭን ፋኖ ብሎ መጥራት ፖለቲካሊ አዋጭ እንዳልሆነ የዲፕሎማታዊ ቋንቋ እንዳልሆነ ለውጡ ምንድነው? አሁን ፋኖ የተደራጀ ፖለቲካና ወታደራዊ ኃይል ሆኖ መጣ። በቀጠናው ላይ ከፍተኛ ፖለቲካ ኃይል ሆኖ መጥቷል። ኢትዮጵያ ውስጥ በምንም አይነት መልኩ ለምሳሌ እሳቸው ዛሬ ባወጡትን መግለጫ ሰስተነብል የሆነ ሰላም ዘላቂ የሆነ ሰላም ኢትዮጵያ ውስጥ ከነዚህ ኃይሎች ውጪ ሊታሰብ እንደማይችል ስላመኑ ነው እነዚህን ኃይሎች አድሬስ ያደረጉት። ሰላሙ ከተፈለገ ይሄ አገዛዝ ሰላምን ማረጋገጥ ከቻለ ለምን አያደርገው? እስካሁን ድረስ ሊያሳካው እንደማይችል ይታወቃል። ምክንያቱም ይሄ የህዝብ ትግል እነሱ የጽንፈኞች እያሉ የተለያየ ስም ሊሰጡት ቢሞክሩ አምባገነኖች ቃላትን ለራሳቸው ፍላጎት መጠቀም እንጂ የቃላትን ትርጉም ተፈጥሯዊ ትርጉማቸው አይደለም የሚጠቀሟቸው። ስለዚህ ለአብይ አህመድ ቃላት አብይ አህመድን እንዲያገለግሉ ነው የሚፈልገው። ስለዚህ ጽንፈኛ እያሉ የፍትህ ጥያቄ ህዝባዊ ጥያቄ የተለየ ትርጉም ሊሰጡት ይፈልጋሉ እንደምታውቀው ማለት ነው። ከዚህ አንፃር እንደዚህ አይነት ትርክቶች ረጅም ጊዜ ተንሰራፍተው ከመቆየታቸው አንፃር በምዕራባውያን በኩል የአማራን ህዝብ ጥያቄ የሚረዱበት መንገድ ለረጅም ጊዜ ተንሸዋረረ ነበር። ግን በህዝብ ትግልና ጥረት ነው እንደዚህ አይነት ነገር የሚቀየረው። እንዳልኩ አይ በቃኛን ይጠሉናል እየተባለ የሚደረግ ለቅሶ አለ፣ ብዙ ጊዜ የማልደግፈው። ኦኬ ይሄ ትርክት ውጤት ነው። ይሄን ትርክት ራሳችን በተሻለ ትርክት እንቀይረዋለን።
ይሄንን የጻፉ ሌሎች ኃይሎች ናቸው ያሉት። ይሄንን ቀይሮ መጻፍና እውነተኛውን ነገር ማስረዳት በህዝባችን ላይ የተጋረጠውን አደጋ ማሳየት ነው። በኢትዮጵያም ህዝብ በአማራም ህዝብ ላይ ያለውን ችግር የገጠመውን ፈተና በትክክል ተንትኖ ማስረዳት የሚጠበቅ ነው ብዬ ነው ማስበው። ያንን በማድረግ ለውጥ እየመጣ እንዳለ ግን እያየን ጎረቤት ሀገራት ላይ በቀጠናው ላይ በዓለም አቀፉ ማህበረሰብ ዘንድ ይሄ ትግል እንዴት እየተወሰደ እንደሆነ የዛሬው መግለጫ ማሳያ ነው ብዬ ነው የምወስደው። አንድ እሱ ነው መሳይ። ሌላኛው ፋኖ የሰጠውን ምላሽ በተመለከተ ሌላኛው የትርክት ስህተት ብዬ የማስበው ፋኖዎች ከዚህ በፊት ፖለቲካሊ ስማርት አይደሉም የሚባል ነገር አለ። ስለዚህ ፋኖችን እንደ ሚሊታንት መቁጠር ወታደራዊ ኃይል አድርጎ ብቻ ማሰብና በውስጣቸው ከመተኮስ ውጪ ፖለቲካን የማይከውኑ ከመተኮስ ውጪ ዲፕሎማሲ ማያስጨንቃቸው አድርጎ መውሰድ አለ። ይሄም ያገዛዙ ትርክት ሰለባ የሆኑ ሰዎች የሚያንጸባርቁት ለረጅም ጊዜ ማለት ኢንፋክት አማራውን ራሱ ጎድቶታል። በነገራችን ላይ ለምሳሌ መሪ የለንም የሚል አስተሳሰብ፣ ምሁራን የሉንም፣ የአማራ ምሁራን እንደዚህ ናቸው የሚል አስተሳሰብ፣ አማራ እኮ ፖለቲካ የለውም የሚል አስተሳሰብ፣ ስትራቴጂካሊ ምዕራባውያን ይጠሉናል፣ እንደዚህ አይነት አስተሳሰቦች በፍጹም የአማራን ህዝብ ሪያሊቲ ከግንዛቤ ውስጥ ያስገቡ አይደሉም። አሁን ያለው የፋኖ ትግል በነገራችን ላይ እኔ እንኳን የማውቃቸው ጓደኞቼ ስትራቴጂስቶች ናቸው፣ ፖሊሲ አድቫይዘሮች ናቸው፣ ልሂቃን ናቸው። የዩኒቨርሲቲ ስራዎቻቸውን ትተው የገቡ አውቃለሁ። ከውጭ ሀገር ሄደው ፋኖን የተቀላቀሉ ሳይንቲስቶች አውቃለሁ፣ ምሁራን አውቃለሁ። ፖለቲካን በሚገባ ቢተነትኑ ጂኦፖለቲክስን በሚገባ የሚረዱ ኃይሎች ናቸው ማለት ነው። ግን የመጣንበትን ሂደት ተመልከተው መሳይ። በሁለት ዓመት ውስጥ ከዲስኦርጋናይዝድ የህዝብ አመጽ ወደ ተደራጀ ኦርጋናይዝድ የፖለቲካና ወታደራዊ ተቋም መምጣት ቀላል ሂደት አይደለም። ሌሎች 15 16 17 ዓመት ወስዶባቸዋል። ድርጅት ማቋቋም ቀላል አይደለም። ያውም ለበርካታ ዓመታት ትርክት ሲሰራበት ፕሮቪንሻሊዝም እንዲስፋፋ ሲደረግበት የነበረ ሰው ራሱን እንደ አማራ እንዳይቆጥር አንዳንዴ እንዲክድ ምሁራኖቹ አማራ የለም እያሉ እንዲጽፉ ራሱም ልሂቁ ራሱን እንዲክድ ሲደረግ የነበረበት ሁኔታ ነበር የነበረው። ከዛ ባሻገር አነስ ሲል ደግሞ ራሱን በአካባቢያዊነት እንዲጠራ የሜዲቫል ፖለቲካ ሰለባ እንዲሆን ህዝባችን የመካከለኛው ዘመን ፖለቲካ ሰለባ እንዲሆን ራሱን በአማራነት የገጠመውን ፈተና በአማራነት እንዳይቀለብስ እንዳይደራጅ ሲደረግ የነበረው ትርክት ቀላል አልነበረም ማለት ነው። እሱ ታልፎ አሁን ወጥ የሆነ የፖለቲካ አደረጃጀት ይዘን የመጣንበት ወታደራዊ አደረጃጀት ይዞ የመጣበት ሁኔታ ነው ያለ የአማራ ህዝብ። እኔ በታሪኩ ትልቅ ከፍተኛ አቺቭመንት እንደሆነ ነው የምገልጸው። ባለፈውም በዛ መንገድ ነው ያስቀመጥኩት። የአሁኑን ፈጣን ምላሽ ምንድነው ለየት ያደረገው ካልከኝ አሁን አማራ የሚናገርለት ድርጅትን ማቋቋም ስለቻለ ወታደራዊ ተቋም አቋቁመናል። አሁን ትንግርቱ አይደለም መጥቶ ይሄንን የሚናገርልን ይልቃል ወር ሰንበዲ ወይንም ሌሎች ሰዎችን ወይ አማራ አድቮኬቶች፣ ፖለቲከኞች፣ የማህበራዊ አንቂዎች ምናምን አይደሉም አሁን መጥተው የሚናገሩት። ይሄንን ህዝብ ተመለከተ ይሄም ህዝብ ፍላጎቱን የሚናገርበት ህዝቡንም የሚያስተባብርና የህዝቡን ፍላጎት የሚናገርለት ተቋም ፈጥረናል። ስለዚህ ይሄ ተቋም ከዚህ በኋላ ምላሽ እንደሚሰጥ እንጠብቃለን ማለት ነው። በመንፈልገው ፍጥነት ምላሽ ይሰጣል። ኦኬ። ስለዚህ ዛሬ ይሄ መግለጫ ወጣ። እያንዳንዱ አማራ ፋኖ የሚሰጠውን መግለጫ ይጠብቅ ነበር። ስለዚህ መግለጫውን በፍጥነት መስጠት ችሏል ማለት ነው። የመግለጫውን ይዘት ስትመለከት ደግሞ ከዚህ በፊት ይሰጡ የነበሩ መግለጫ አይነቶች ነበሩ። ለምን ወጥነት ያለው አደረጃጀት መፍጠር ስላልተቻለ በርካታ ኃይሎች የየግል ፍላጎታቸውን ወይንም የየአካባቢ ፍላጎታቸውን ባንንም በሌላ መልኩ በገባቸው ልክ ትግሉን እና ለትግሉ ፍላጎት ምላሽ የሚሰጡበት መግለጫ የሚሰጡበት ሂደት ነበር። የመግለጫዎቹ ብዛትም ብዙ ነበር በጣም። ምክንያቱም ሴንትራላይዝድ ይሆናል አልነበረም ኮማንዱ። እንደምታውቀው ጦርነት ያለ ሴንትራላይዝድ ኮማንድ ሊመራ አይችልም። በተለይ ደግሞ በጦርነት ወቅት የሚደረግ ኮሙኒኬሽን። ከዚህ አንፃር አሁን ላይ የመጣው መግለጫ በትክክል ህዝቡን